ልጅ ያላችሁ ካላችሁ ፈጣሪ በሞገስና በጥበብ ያሳድግላችሁ። ይኸውልሽ እህቴ፣ በልጅሽ ምክንያት ብዙ ልትሸከሚያቸው ማትሻቸው ነገሮች አሳልፈሽ ይሆናል። ለልጅሽ ስትይ ማትፈልጊውን ነገር ውስጥም ገብተሽ ይሆናል። ይህን ሁሉ ነገር እውነቴን ነው የምልሽ አትጥዩ። አምላክ እኮ በምትከፊ መስዋዕትነት ልክ የሸለመሽ ውድ ስጦታሽ። ስለዚህ ከጎኔ ሳትለይ ልጅሽን አቅፈሽ ዓለምሽን ፍጠሪ። እስቲ ዙሪያሽ ያሉትን ተመልከች። ብዙዎች ለፍተው ደክመው ሀብት አከማችተው ነገር ግን ለልጅ ያልታደሉ ቤት ይቁጠራቸው። አንቺ የምትማረሪበት ለእነሱ ግን ናፍቆት የሆነባቸው። ይህንንም አስተውል። ስለዚህ ልጅሽን መኩሪያሽ አድርጊ። አንተስ ወንድሜ ልጅ እያለህ ያፈርክበት ማመን የከበደ አሊያም የጀርባ ታሪኬን ያበላሻል ብለህ የሸሸኸው ግድ የለህም። ወደ ልጅ ተመለስ፣ እቀፈው። መርዳት ባትችል ቢያንስ አባትነት ለእርሱ በቂው ነው። እስቲ አካባቢን ተመልከት። እስቲ ጓደኞችህን ከሱስ ዓለም አይወጡም የተባሉ በልጃቸው ምክንያት ሱሳቸውን ደህናውኝ ብለው የተሰናበቱ ብዙ ናቸው። ደስታ ርቋቸው ኑሯቸውን በመቆዘን ሲያሳልፉ የከረሙ ባላሰቡት ጊዜ ፈጣሪ በልጅ ባርኳቸው በደስታ የተንበሻበሹ ቤታቸውን በልጅ ምክንያት በረከት የተሞላ እልፍ ናቸው። አንተም ልጅን ውደደው፣ አባትነትን አትንፈገው፣ አትፈርበት፣ ተንከባከበው። ያኔ ፈጣሪ እንደ ሌሎቹ ያንተንም ቤት በደስታ ይሞላዋል። በረከት በቤት ይበዛል። ካጉል ጭንቀት ትላቀቃለህ። መንገድ የቀና ይሆናል። ያኔ ቤትህንም አክባሪ ትሆናለህ። ልጅ ያላችሁ እህቶቼ፣ ወንድሞቼ ፈጣሪ ለሰጣችሁ ስጦታ ተመስገን በሉ። ልጅ የሌላችሁ እህቶቼ፣ ወንድሞቼ እግዚአብሔር በልጅ አንበሽብሻችሁ በረከት ቤታችሁ ይግባ።